ፈቃድ በምጠይቀው ሰዓት ምንም አይነት መንገድ አይከፍትልኝም። ማለት በእኔ ጉዳይ ሳማክረው የራስሽ ጉዳይ ምናምን ነገር ነው የሚለው። በልጄ ጉዳይ ደግሞ መጥቼ በቃ እንደዚህ ላድርግ እንዴ ምናምን ነገር ስለው እሱንም ማጥር ያደርግብኛል እና በጣም ማለት ፍች በማልፈልግበት ሰዓት ፍች ጠየቅኩት። ድሮም ያኔ ስለ ፍች እንድጠይቀው አስጠንቅቆኛል። ማለት በቃ በህይወት እያለሁ አንቺ መፍታት አልችልም እና ፍታኝ እንዳትኝ ብሎ ብዙ ጊዜ ስለሚያስጠነቅቀኝ አላልኩትም ነበር። አሁን ላይ ግን ነገሮችን በጣም ድንበር ሲያልፍብኝ ፍች ጠየቅኩት በቤተሰብም እኔም እንደዛው በጣም ለመንኩት። በህይወት እያለሁ አልፈታሽም አለኝ። ያልሆነ ስም ሰጠኛል። በጣም መጥፎ ስድብን ይሰድበኛል። ቤተሰቦቼን ይሰድባል። አልናገርም፣ ግን በፍጹም ለማንም አልናገርም። አልፌ አሁን ላይ አንድ አጎቴ ልጅ ለሱም ቅርቡ ስለነበር እሱ ጋር ሄጄ በሱ ላስመክረው ሞከርኩኝ። በጣም መጥፎ ስድብ እሱንም እኔንም ሰደበን እና አሁን ላይ በቃ ምን ማድረግ ያለብኝ የምለውን በጣም እጨናነቃለሁ። ማለት ልጄን የሆነ ነገር እልካለሁ ስለው እገልሻለሁ ነገር ነው የሚያስፈራራኝ። የሚቀበለውን እገላለሁ። ኦኬ እዚህ አመቻችልኝ ነገሮችን ደከመኝ፣ ሰለቸኝ፣ ልጄም እየተሰቃየ ነው ነገር ስለው ደግሞ የራስሽ ጉዳይ ለልጄ ማድረግ ያለብኝ ነገር አደርጋለሁ ስለአንቺ አያገባኝም ይላል እና ምን ማድረግ ነው አለብኝ እንደ ምክር እንደ ሐሳብ እሱንም ደግሞ ሳላማክር ልጄን ብልክ ወይም ሌላ ነገሮችን ይቃማማ አውጥቼ ለራሴ በቃ የሆነ ነገር ባመቻች ይሄ ወንጀለኛ ወይም ሐራም ይሆንብኛል። የት ነው ያለው ይሄ ሰው? የት ናችሁ ያላችሁ? ሳውዲ ነኝ እኮ። የት ሀገር? ሪያድ ሪያድ። የሚታወቅ ነው ሰውየው? እሱ ሚዲያ ላይ አዎ ይጠቀማል። ሚዲያ ላይ የሚታወቅ ነው? አዎ ይጠቀማል። አልሙሂም እንደዚህ አይነት ሰው ከሆነ በሽማግሌ በዘመድ በምናምን አነጋግረሽው ፍቃደኛ ያልሆነ ከሆነ በሸሪዓ ፍርድ ቤት የራስሽን ሐቅ መውሰድ ትችያለሽ። የሚከለክልሽ ነገር የለም። ይሄ ማስፈራራት ገድልሻለሁ፣ አርድሻለሁ፣ በህይወቴ ያለው ምናምን የሚባል ከየት ተፈጠረ? እሱ ከየት ነው የተፈጠረው? እሱ በኢስላም ተላላቂ አላህ Subhanahu Wa Ta'ala ባለሟሎች ታላላቅ ሰሃባዎች ሚስቶቻቸው ፈተዋል። ካልተግባቡ መፋታት አለ። አለቅሽም የሚባል ምናምን ከየት አምጥቶት? ልክ እንደ ባል ሆኖ አላህን በሚፈራ መልክ ማስተዳደር የሚችል ከሆነ ማስተዳደር ይችላል። የማይችል ከሆነ ግን ሊሸኛት ይገባል። እሱ አልሸኘም ካለ ሸሪዓ ፍርድ ቤት ይሸኛታል። በዚህ ሁኔታ እየተሰቃያችሁ አትኑሩ። ቤተሰቦችሽ አገር ካሉ ይሄ የምትይው ያለሽው በሙሉ መሰረፍ ትቻለሽ። በዚህ መልኩ ሁሉ ማነጋግረሽው ያልተቻለ ከሆነ አንቺ በምትፈልጊው በሚመችሽ መልክ መሰረፍ ትቻለሽ። ከዶሩራ ነው የሚወሰደው። የመሪያሽ ማግኘት ያጣላኛል አያጣላኝም እሱን ነው የምፈልገው። ማለት እኔው እንዳይምፈልገው እሱን ሳስፈቅደው እምቢ ያሉ ነገሮች አሉ። ነገር ግን ለኔ ትንሽ ቀለል የሚያደርግልኝ ነገር ስላለ እሱን ባደርግ እሱ ስላልፈቀደልኝ ይሄ ነገር ወንጀለኛ ያረጋኛል። ይሄን ነው በቃ እኔ የምፈልገው። አትሆኝም እዚህ ደረጃ ላይ ከሆነ ዶሩራ የሚባል አለ እስልምና። الضروره تبيح المحظور